የሰው ልጅ ማለት የሚያስብ አእምሮ፣ የሚወድ ልብ፣ የሚንቀሳቀስ ሰውነት ነው። የአእምሮ ምግብ ዕውቀት ነው። የልብ ምግብ ፍቅር ነው። የሰውነት ምግብ ደግሞ የምንመገበው ምግብና መጠጥ ነው። ስለዚህ አንድ ሰው ፍቅር የሌለው እንደሆነ በሕይወት አለ ለማለት ይከብዳል። ምክንያቱም ልብ ያለ ፍቅር ሕያው መሆን አይችልም። ፍቅር ከሌለህ በእርግጥም የለህም። መተዛዘን፣ መተሳሰብ፣ መለሳለስ፣ መግባባት፣ መቀራረብ፣ መዋደድ የፍቅር ውጤቶች ናቸው። መውደድ ስንል ሁሉም ነገር መውደድ ነው። አለአግባብ የሆነ ጥላቻን ከውስጥ መንጥሮ ማጥፋት ነው። ወንጀልና ኃጢአት የሆነ ድርጊት ሲቀር ሁሉን ነገር መውደድ፣ ፈጣሪ መውደድ፣ ፍጥረተ ዓለሙን መውደድ፣ ሰውን ሁሉ መውደድ። ፍቅር ፍትሃዊነት ሲሆን ጥላቻ ግን በደል ነው። ፍቅር ከጥንት ጀምሮ ተጽዕኖ ከባድ፣ ስራውም ተአምራዊ ነው። ስሙ በራሱ ምትሃታዊ ቃና አለው። ስሙን ሰምቶ ልቡ የማይረድ፣ ጆሮ የማይቆም፣ ደሙ ቀጥ የማይል፣ አንደበቱ የማይተሳሰር ፍጡር የለም። በፍቅር ስሜት የተሞላን ሰው ማንም አያክለውም። አንድ ሰው እሱ የፍቅር ሰው ተብሎ የሚታወቅ እንደሆነ በሌላ አነጋገር ትልቅ ሰው ነው ማለት ነው። አስተሳሰቡ ሚዛናዊ፣ አመለካከቱ አዎንታዊ፣ ጥሩ አሳቢ፣ በጎ ሰሪ ነው ማለት ነው። ፍቅር ማለት መተሳሰብ ነው። ፍቅር ማለት መተዛዘን ነው። ፍቅር ማለት አብሮነት ነው። ፍቅር ማለት አንድነት ነው። ፍቅር ማለት ሁለት ሳሉ አንድ መሆን ነው። ፍቅር ማለት ተመሳሳይ የልብ ትርታ ነው። ፍቅር ማለት ለጥላቻ ቦታ መንፈግ ነው። ቅናት፣ ምቀኝነትን ጥግ ድረስ ማባረር ነው። ፍቅር ባይኖር ነው ነገሮች ምን ሊሆኑ እንደሚችሉ ማሰብ በራሱ ያስፈራል፣ ያስደነግጣል። ምክንያቱም ፍቅር ነው ከፈጠረን አምላክ ጋር የሚያኖረን። ፍቅር ነው ከአላህ ፍጡራን ጋር የሚያኖረን። ፍቅር ነው ከተፈጥሮ ዑደቶች ጋር የሚያኖረን። ፍቅር ነው ቆመን እንድንሄድ ውለን እንድንገባ የሚያደርገን። ፈጣሪያችን ራሱ ፍቅር ነው። አላህ እኮ ወዳድ የሆነ አምላክ ነው። እሱም ባሮቹን አብዝቶ ይወዳል፣ ወደ ባሮቹም ይወደዳል። ውደዱኝ ልውደዳችሁ ይላል። ይወደናል ብለን ስለምናስብም ነው የምንታዘዘው። ይወደናል ብለን ስለምናምንም ነው እሱን አስብን የምንሰግደው፣ የምንጾመው። ይወደናል ብለን ስለምንተማመንም ነው እዝነቱንና ምህረቱን የምንተማመን። ወዳጆች፣ ፍቅር ኃያል ነው። ፍቅር ብርቱ መንፈስ ነው። ፍቅር ጠንካራ መሳሳብ ነው። ፍቅር ማለት ሚዛናዊነት ነው፣ አርቆ አስተዋይነት ነው። ፍቅር ባይኖር ኖሮ ሰማይ ወድቃ እንክትክት ባለች፣ ምድርም ተርገፍግፋ በተናወጠች፣ ተራሮችም ፈራርሶ በተናዱ፣ ከዋክብቶችም እንደ አምፖል በረገፉ፣ የህዋ አካላትም በተላተሙ፣ ፀሐይም ብርሃኗ በከሰመ፣ የውሃ ቅንጣቶች ባልተያያዙ፣ የተፈጥሮ አካላትም በተረባበሹ ነበር። ወዳጆች፣ ውዱና ተወዳጁ ነቢያችን አለይሂ ሰላቱ ወሰላም እንኳን ስለ ሰው ስለ ተራራም ይናገራሉ። ወደ ኡሑድ ተራራ እያመላከቱ ይህ እኛም የምንወደው